መጀመሪያው የሰው ልጅ ጤነኛ ሆኖ ለመኖር ሰርቶ ውጤታማ እንዲሆን አግብቶ ወልዶ ወግ ማድረግ ለማየት የሚያበቃው ማንም መፍራት ነው። እግዚአብሔርን የሚፈራ ሰው ጤነኛ ሰው። በዘመናችሁ ማንንም ሳይሆን ከሁሉ በፊት በሰማይ ተቀምጦ የማይታየውን አምላክ መፍራት ይሆንልን። የምትፈሩ ከሆነ የምንፈራ ከሆነ እድሜያችን በየጊዜ ይለመልማል፣ ያድጋል፣ ይለወጣል። እኛ ዛሬ አንድ የእምነት ጸሎት ነው የምንጸልየው፣ እግዚአብሔር መፍራት እንዲበዛልን። የሚፈራ ሰው ትልቅ ሰው ይሆናል። በሌላ ንግግር ለእግዚአብሔር ብቻ የሚኖር የማይሰርቅ፣ የማይዋሽ፣ የማይሰክር፣ ክፉ የማይናገር እሱ ነው እግዚአብሔርን የሚፈራ። እግዚአብሔርን የሚፈራ ሰው ማለት የተማረ አይደለም፣ ያልተማረ አይደለም፣ ያወቀ ያላወቀ አይደለም፣ በሁሉ በገባው ዕውቀት ልክ ማንን የሚፈራ ሰው። ስለዚህ በዚህ ማለዳ ከዚህ ቤተክርስቲያን የምንነሳው ምንድነው? እግዚአብሔርን እንፍራ። ማንን እንፍራ? እግዚአብሔርን መፍራት ማለት እግዚአብሔር ከማይወደው ከክፉ ስራ